እንዳለው ማለት ነው። አሁን እዚህ አለ ብዙ ቦታ ላይ ስለ አርቱ ምናምን የምትማሪበት ቦታ፣ እዛ ግን የለም። ግን ፍላጎቱ አለኝ። እዚህ መጥቼ ያው አሁን እስካለሁበት ድረስ እንግዲህ ያው እየጣርኩ ነው። የት ነው የትውልድና የእድገትህ ቦታ? የትውልድ ቦታዬ ፊንጫ ትባላለች። ወደ ወለጋ መስመር ናት፣ በጊዶ በኩል እዛ ነው ተወልጄ ያደግኩት። ፊንጫ ሲባል ብዙ ሰው በግድብ ነው የምናውቀው። በዛ ነው በቃ ቢያንስ ያንን የማያውቃለ ብዬ አላስብም። ከዛ ተጨማሪው ደግሞ ንገረን፣ ምን አይነት ከተማ ናት? ውይ በጣም ደስ የምትል ከተማ ናት። አባቴ በአጋጣሚ እንደውም እዛው መብራት ኃይል ውስጥ ነበር የሚሰራው። እዛው ነው ያደግኩት። በቃ እዛው የራሳቸው ቤት አላቸው እንደ ካምፕ ነገር። በቃ እዛው ነው ያደግኩት እና ደስ የምትል ከተማ ናት። በቃ ይሄ በደንብ ፍቅር አለ፣ መከባበሩም ፍቅሩም ምኑም በቃ ሁሉም ነገር ደስ ይላል እዛ። እንደውም እዛ በማደጌ በጣም ደስተኛ ነኝ። ሌላ ምን ነገር አላት ፊንጫ የሚታወቅ ወይ በዚህ ነው የምትታወቀው? ከኛ ደግሞ ዝቅ ብሎ ስኳር ፋብሪካ አለ። አዎ እዛ አሁን በደንብ ነው። ስኳርም እኛ ጋር ርካሽ ነው። ተበድለናል። እና ፊንጫ ደስ